ሰላም እንዴት ናችሁ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን። እስቲ ዛሬ ደግሞ በውስጥ የነበረውን ወይም ደግሞ አንብቤ የተረዳሁትን ነገር ላካፍላችሁ ወሰንኩኝ። ምንድነው ሰከንድ ክሮኒክልስ ላይ ነው ያለው ማንበብ ለፈለጋችሁ ሰዎች እና ምን ይላል? ስለ ዴቪድ ታሪክ ነውና ዴቪድ ምን ብሎ ጠየቀ? እግዚአብሔርን ጥበብ ስጠኝ ብሎ ጠየቀ። ጥበብ ስጠኝ ብሎ ሲጠይቅ እግዚአብሔርም ደግሞ ጥበብ ብቻ አይደለም ሌላም ነገር ጨምሮ ሰጠው። እና እኛ ብዙ ጊዜ ስንጸልይ ወይም ደግሞ እግዚአብሔርን ስንጠይቅ አሟን ኦፍተም ላይክ ሀብት ጨምርልኝ ወይም ደግሞ የሆነ ነገር አድርግልኝ፣ ይሄን ያድርግልኝ፣ በቃ የሆነ ላይክ አለማዊ ነገር ነው አለ የምንጸልየው። እና ለዴቪድ ግን ያን ሁሉ ጨምሮ ለምንድን ነው እግዚአብሔር የሰጠው? እንትን በቃ ሀብት ስጠኝ አላልክም፣ ንብረት ስጠኝ አላልክም፣ ጥበብን ነው ብለህ የጠየከው። እና ለዛ አንተ ከዛ እሱ ብቻ አይደለም ሌላም ነገር ይገባሃል ብሎ ብዙ ነገር ሰጠው ለዴቪድ። እና እስቲ የምንጸልያቸውን ነገሮች እናስተውል። አንዳንዴ ሁሌ በቃ ሚሚ ወይም ደግሞ ከምንል እስቲ እግዚአብሔር ሆይ ጥበብን ስጠኝ፣ እንዴት የምኖርበትን እንችን ዓለም እስካለው ድረስ አንተን ለማገልገል ወይም ደግሞ አንተን የሚያስከብር ነገር ለማድረግ ጥበብን ስጠኝ ብለን እንጸልይ እስቲ ወደ እግዚአብሔር። እንደዛ ብለን ስንጸልይ እግዚአብሔር ጥበብን ብቻ አይደለም የሚያስፈልገን ነገርን ሁሉ ያሟላልናል። ገንዘብም ሊሆን ይችላል፣ ማንኛውም ነገር በቃ ላይክ የምንፈልገው በህይወታችን ለዚችው ዓለም አስፈላጊ የሆኑ ነገሮች በውስጣችን ያለውን ሁላ ነገር ያሟላልናል። ግን ከዛ በፊት ሁሌ ምን ይላል እግዚአብሔር? ሌትስ ናት ቢ ሰልፊሽ። እና ሰልፊሽ ሳንሆን ልክ እንደ ዴቪድ እግዚአብሔር መጀመሪያ ጥበብ ስጠን ብለን እንድንኖር ያድርገን። ከሁሉ ነገር ከንቱ ስለሆነ ማለት ነው። በዚህ ዓለም ላይ ፐርፐዛችን ምንድን ነው ብለን ራሳችንን እንጠይቅ፣ የምንኖርበት ዓለም ማለት ነው። እና እግዚአብሔርን የሚያስከብር ነገር እየኖርን እንለፍ ወይስ ደግሞ እግዚአብሔርን የሚያሳዝን ነገር ብለን ራሳችን ጠይቅና በጣም ልቤን ነካው። ትናንትና ከልጄ ጋር ሳነበው ጥበብ ብሎ ነው የጠየቀው። እና ይሄን አርግልኝ ብለን ሁሌ እንጠይቃለን። ግን እስቲ እግዚአብሔር ሆይ ከሁሉ ነገር በዚች ዓለም ላይ ጥበብ ስጠኝ፣ ሁሉንም ሳላሳዝን እንድኖር ምን ጥበብ ስጠኝ ብለን እንጸልይ ልላችሁ ነው። በቃ በሌላ ቪዲዮ እስከምንገናኝ ደህና ዋሉ።